የሚያድገው የሚበላው የሚጠጣው የሚደክመው የሚገረፈው የሞተው የተሰቀለው ተቀበረው በሶስተኛው ቀን የተነሳው ማንነት ስጋዊ ማንነት። ለዚህ ነው ቃሉ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የተጻፈው። በስጋው ይሞታል በመለኮትነቱ ይነሳል። በስጋው ይጸልያል በመለኮትነቱ መልስ ይሰጣል። በስጋው ያድጋል በመለኮትነቱ ያሳድጋል። በስጋው ሞገስ ያድጋል በመለኮትነቱ ሞገስ ይሰጣል። በስጋው የ12 እና 30 ዓመት ልጅ ነው በመለኮትነቱ ዘላለማዊ ነው። በስጋው ይደክማል በመለኮትነቱ ለደካማ ኃይልን ይሰጣል ብለን ሁለቱን ገጽታዎች ከተረዳን በቃሉ ከመሰናከል እንድናለን ማለት ነው። በምስሉ እንደ ሰው ስለተገኘ ቃል ስጋ ሲሆን ልጅ የሚል ስያሜ ካገኘበት ጊዜ ጀምሮ ያለውን ቆጥሮ ሉቃስ 12 ዓመት በሆነ ጊዜ ብሎ ዘገበልን ማለት ነው። ሉቃስ የ12 ዓመት ልጅ እያለ ሲዘግብ ስለ ስጋው ሰውነት እያወራ ነው። ምክንያቱም ወልድ ወይም ልጅ የሚል ቃል ከ12 ዓመት በፊት አይታወቅም ነበር ሉቃስ ሲዘግብ። ሉቃስ 12 ዓመት ያለው ቃል ስጋ ከሆነበት ቀን ጀምሮ ያለውን ዘመን ቆጥሮ 12 ዓመት 30 ዓመት ሲሞላው የሚባሉ ቁጥሮች የስጋው ወራት ዓመታት ይባላሉ። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸት እና ከእንባ ጋር ጸሎትና ምልጃን አቀረበ። ኢየሱስ የምልጃው ወራት የስጋው ወራት ይባላል። ኢየሱስ ምድር ላይ የቆየበት ወራት የስጋው ወራት፣ መለኮት ወራት አይቆጠርም። ስለዚህ የስጋው ወራት ነው ማለት ነው የሚቆጠረው። 12 ዓመት ብሎ ሉቃስ የዘገበው የስጋውን ወራት ቃል ስጋ ከሆነበት ጊዜ ጀምሮ ያለውን ማለት። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው ለመስቀል ሞት እንኳ የታዘዘ ሆነ ይላል። ማደጉ፣ መድከሙ፣ መጸለዩ፣ መራቡ፣ መሞቱ፣ መቀበሩ እነዚህ አምላክ በሰው ምሳሌ ሆኖ በምስሉ እንደ ሰው ተገኝቶ ሰውን ያዳነበት መንገድ ብዙዎችን አሰናል። እንደ ሰው ሲል እንደ ሰው ለመወለድ፣ ለማደግ፣ ለመብላት፣ ለመጠጣት፣ ለመድከም፣ ለመጸለይ ወዘተ ስለሆነ ይህ ገጽታ ከመለኮታዊው ገጽታ ለይተን እንድንረዳው እኛን እግዚአብሔር ረድቶናል።